እዛ በላይ እራርቶልኝ ሰውነቴ ሲፈልግ ሻዳውን እንዲያደርግ ያደርጋል። ይዘጋል፣ ያስተኛ። ምን ያህል ቢራራልኝ ነው ስነሳ፣ ስራመድ፣ ስኖር፣ ስተነፍስ ዙሪያ አየሩን ሁሉን ነገር የሰጠኝ ምን ያህል ቢራራልኝ ነው። ሰዎች የሚልክልኝ ከሌ ጓደኛዬ ነው ብል ከሌ ፀሐይ ብትጠቁ ደመና ቢወጣ ምን ያህል ቢራራልኝ ነው። አንድ ስፔሲፊክ እኮ እዚህ ምድር ላይ እኔ አለሁ ብሎ ነው ያንን እየሆነልኛል። እኔ የእሱ ባሪያ የእሱ ፍጥረት የፈጠራትን ያንን ህይወትን እንዳለ ምን ያህል ቢራራልኝ ነው ፈጣሪ ለእኔ ነው። እቺ ዝም ብላ ሴት ናት እኮ እንዲህ ናት እኮ የምትባል አይደለች። ማንም በሌላት ሰዓት እናት፣ አባት፣ ጓደኛ ሲፈልግ በማይኖርበት ሰዓት ራሱ የሚፈልገውን ቦታ ይወስደኛል። ስለዚህ ምን ያህል ቢያየኝ ነው፣ ምን ያህል ቢራራልኝ። ይሄ ወደቀብን እንዳልደክም ቅድም ዛሩ ስጠይቅ ጀግንነት አይደለም የፈጣሪ ፈቃድ ለእኔ ምን ያህል ነው። ያንን ሰዎች እንድጀግን ባያሳየ ኖረው ወድቄ እዛው እንዳልቀር ስህተትን ብሰራ እዛው እንዳልቀር ምክንያት አድርጎ ያወጣል። ብጠጣ፣ ብሰክር፣ ብወድቅ ይሄ አንቺ ቦታ አይደለም ብሎ ምን ያህል ብተብት ትብኢቴ ብል ፈጣሪ የለም ያንን ርኅራኄው ያስወጣኛል። ያሳይ ምን ያህል ለእኔ ርኅራኄው ከዘመናት ከሰዎች ከምንም እንዲህ ቃላትን ባሳየው የሚሆን አይደለም። ከዚህም በኋላ ለእኔ የእሱ ርኅራኄ እንጂ የሚያኖረኝ የእኔ ማንነት አይደለም። የእኔ አይደንቲቲ ተማምኜም አዎ ነገ ቅርባል፣ አዎ እኖራለሁ፣ አዎ ፊቱ ቆማለሁ እኮ አዎ ብዬ የሚያደርገኝ ምንድን ነው? የእሱ ርኅራኄ ብቻ ነው። ስለራራልኝ እድልን ስለሰጠኝ የርኅራኄው መጠን ያን ያህል ስለሆነ ነው። ነገም ብሄድ፣ ነገ ብሰናከል፣ ነገ በወድቅም አዎ ይራራልኛል፣ አልጠራጠርም። ሰዎች ቢሆኑ ግን አይኖ የኔን አንዷን ጉድፍ ብነግራችሁ እንዴ ብላችሁ እየፖሰታችሁ ምናልባት ልትሳለቁ ትችላላችሁ። የኔን አንዷን ውድቀቴን ለአንድ ሰው ብነግር ላይ የንቀት መንገድ ግን ፈጣሪ ግን ይራራልኛል፣ ያየኛልም፣ ያስወጣኛልም። እንደዚህ ከመወድበት እያስወጣ እንደ ሕፃን ልጅ ቤተሰብ እንዲህ ስል እንኳን እሺ ብሎ ታግሶ ራርቶልኝ በቲቪቴ ቢሆን ቀልቦ ይጥለኝ ነበረ። ፈጣሪ የለም በምልበት ሰዓት አፌን ምላሴን ማድረቅ ይችል ነበረ። ግን እንዳይራርቶልኝ ቆይ ብሎ ታግሶኝ ያችን መንገድ እንደው ኢቭን ስመጣ እያንዳንዱን ስቴፕ እንድራመድ እንዳያደረገኝ የኔ ዝነኛ አባትና እናት ኖሮኝ አይደለም። የኔ የማውራት ስኪል አይደለም። የኔ ይሄ የሚፈርስ ስጋዊ ፊቴ አይደለም። ወይ ደግሞ የተማርኩት የኮሌጅ ወረቀቴ አይደለም። ስለራራልን ብቻ ነው። ርኅራኄው ለእኔ ልዩ ስለሆነ አምጥቶኛል። እንዴትም ራርቶ እያንዳንዱን በትዕግስት ሰዎችንም ምንም ወረቀትንም ቢሆን በወረቀት በዚህ ስል በዚህ በሚገባኝ መንገድ አምጥቶ የኔ ርኅራኄው ለእኔ ፈጣሪ ልዩ ነው። ስለዚህ ለእናንተ የራሳችሁን እንትን ይኖራችኋል። ለእኔ ግን አሁንም እንደሚራራልኝ ስለማቅ አሳይቶኛል። ርኅራኄ ነው። የእናትን ርኅራኄ ሲገለጽ እናደዳል። እናት እኮ አንጀቷ ኖ እናት የፈለገ ብትራራ ጥላ ትሄዳለች። እናት የፈለገ ብትጨክን ጥላ ስትሄድ ማይተና እናት ከምድር ላይ የፍቅር መገለጫ እናት ናት አይደል? ጥጉ ሲብስባት ሞትም አለ፣ ጥላን ትሄዳለች። ያን ያህል ፈጣሪያችን ግን እስከ ኤንድ እስከ መጨረሻ ፕሮሚሱንም አልፎ እስከማየው ቃል ነው የተገባል። እንደማየው ኤንድለስ በሆነ መልኩ ይሄ ፈተና እንኳን ባልፈው እንኳን የእሱ በፈለገው አይፈትነኝ። እሱ በወደደው እንደፈለገ ያገር ነገ እኮ እንዲደርስብሻል በወደደው ያደርግ። ስለዚህ ሩሩ ፈጣሪ አለኝና በጣም የምወደውን ጥያቄ ነው የምሞትለትም ጥያቄ ነው። ቢኮዝ ወዴት ይኬዳል? ከዚህ ከራራልኝ እድል ከሰጠኝ ከፈጣሪ ወዴትስ እሄዳለሁ? ላይክ where would I go? like ሰው የሚመስለው ሙስሊም ባትሆኝ እንደዚህ ትሆኝ፣ እውቀት እንደዚህ ብትሆኝ፣ እንደዚህ ስለምታውቂ ስትሰግጂ እንዲህ ስላልሽ ቃላቶች እንዴት ተቀምረዋል? ይሄ ነው ትክክለኛው ጥያቄ። ፈጣሪን እንዴት አየዋለሁ ነው። ለእኔ ከሞትም ብሞት የምሞትለት ነገር ቢሆን ምንድን ነው? ለፈጣሪ ለሱ ኖሬ መሞት ለእኔ ሰክሰስ ነው ከዚህ በኋላ። ቢኮዝ እሱ ለእኔ ራርቶ ይህን ያህል መጥቶልኝ ይህንን ሁሉ እድሜን ታግሶኝ መጥቶ አምጥቶልኝ አይ አንተማ ብዬ በንቀትና ትቢቴ ከሄድኩኝ ይበለኝ ለሚደርሰው ነገር በሙሉ ማለት ነው። ስለዚህ አላህ ወደደኝ፣ አላህ ለእኔ ራራልኝ፣ እስልምናም ቀጥተኛውን መንገድ አመጣኝ። ከዚህም በኋላ ላይ በርኅራኄው በሱ እዝነት ውስጥ ነው የማልፈው እንጂ የእኔ እውቀትም ዘመድ ኖሮኝ አይደለም፣ ጓደኛ ምንም ኖሮኝ አይደለም። ባዶ ማንም ነኝ እኔ። ማንም የሆንኩትን ሰው እንዲህ ብዬ የሚያስጮኝ ፈጣሪ አላህ ለምለው ስለወደደኝ ነው እንጂ ቢፈልግ ዝግት አድርጎ ያጠፋኝ። ስትፈልጉ እናንተ አይደላችሁ፣ ቲክቶክ አይደለም የሚያቆመኝና የሚያስኬደኝ ፈጣሪ ስለወደደ ነው። ይህም በፈቀደ ደግሞ በሰጠኝ ማነው ከልካዩ? መብቱ አይደል እንዴ? በሱ መብት ማን ይደራደራል? እና እሱ የሰማይ የምድር ግዝፈቱ ግዙፍ የሆነ ረቅቅነቱ
በጣም ረቂቅ የሆነ ህይወቱ እንደዚህ ነው ተብሎ ዲፋይን የማይደረገው ፈጣሪ ላይክ እኔ ከዘር ዘር ዘር ከእናት ከአባት የመጀመሪያው ክሬተር ጀምሮ የሚያቀኝ እንዲህ ስትመጣ እንዲህ ትመጣለች ብሎ የሚያቀኝ ፈጣሪ ጠፍቼበት እንዳልቀር ወደደኝ። ለእኔ ወዶ ከዛም ርህራዩ ሰዎች ቢጨክኑ እንደዚህ አድርጎ እንደ ላይክ የያዘኝ ፈጣሪ ከዚህ እጅ ወዴት ይሄዳል? በቃ ላይ እንደፈለገ አድርጎ አምጥቶኛለን። አልሐምዱሊላህ ፈጣሪ አላህ ይወደኛል። ደኢንዳውት አላህ አንድ ነው፣ አይወልድም አይወለድም፣ አቻም እኩያም የለውም። እሱን የሚመስል አምሳያ እንኳን የለውም። ፈጣሪ ለማንም የማይመሰል ፍቅሩ፣ እዝነቱ፣ ርኅራኄው፣ ቸርነቱ ሁሉም አያልቅበት ፈጣሪ ያለኝ ሰው ነኝ እና እሱን ፈጣሪ አውሽ እናንተም ያንን ስሜት ብታውቁት። አይውሽ ከምድር በላይ ግዝፈት የምንገምተው የምናነጻጽረው ከዚህ ከሚበሰብት ተቆርጦ ከሚወድቅ ስጋ ምላስ ኤቭሪቲንግ ሪዲኪለስ ከሆነ ነገር ጋር ፈጣሪ ነው የምናወዳደረው። ማለት ዊር ላይክ በጣም ልናይለት ልንረዳለት እንኳን አልቻልንም። የትኛውንም ነገር ብትሄዱ ሊደርስ የማይችል ነው። ስለዚህ ለእኔ ፈጣሪ አላ እንዲህ ዲፊኒሽን ውስጥ ድፋይን አድርጊው እንደዚህ ነው ወይ እንደዚህ ከሚባል ታዛዥ ነው ስኖር ሳገባ ብወልድ ብሄድ ከዚህ በኋላ እያንዳንዱን ስቴፔን ፈጣሪ አላህ ባለው ነው። ስለዚህ እኔ ስለ ነገ ባለቤት ለሱ እያለ ስትር ብዬ ሳጥኔ ውስጥ ቁጭ ብያለሁም እንዴ መብቱ እኮ ነው። ከእናንተ ጋር ብስቅ ብጫወት ፈጣሪ ስለፈቀደ፣ ባይፈቅድ ኖሮ ያስቆመኛል። ቢኮዝ ለእኔ ሩሩ ስለሆነ ይራራል ለኔ። ስለዚህ ያን የገባኝ ውዲቷ 10 ደቂቃ ያንስብኛል። ቀኑ ሙሉ ይህን ቶፒክ በቃ ቀኑ ሙሉ ሌላ ሰዎችም እየገቡ ቢናገሩ ነው በቃ ቢባል የማልሰለቸው ጥያቄ የምኖርለትም ነገር የምሞትለትም ነገር ያ ፈጣሪ ነውና ለእኔ ፈጣሪ አላህ እዝነቱ ብቻ እንጃ ኖ ወርድ ሳትሆን እንደው ለእያንዳንዳችሁ የገባችሁን ፍቅር ርኅራኄውን ብታዩት እንደዚህ አናጮልቅም ነበረ። ላይ ከምናወዳድረው ነገር ጋር እናቅ ነበረ። የተሸጥነው ለማይረባ ተልካሻ ለገንዘብ ለሆድ ለምናምን ነው ብስብስ ብለን የቀረ ነው። ግን ለእሱ የበለጠውን ብናይ፣ እሱ ለእኛ ያዘጋጀውን ብናይ፣ እሱ ለእኛ ሊሰጠን አያሳዝንም? በቃ ላይ ይሄንን ሁሉ ፕሮሚስ ሆኖ እኛ ግን ስትል ዊር እንድናየል አምናሃለው ባፌ ድርጊቴ ሌላ ነው። ፈጣሪ አላህ ነው ሌላ ቦታ ነኝ። ፈጣሪ አንድ ነው ሌላ ላይ እና ያንን ባይራራልን ኖሮ እንደዚህ እያለ ግን አጋልጦ በአደባባይ ቢሰጠን ኖሮ እንደ አንዳችን ከአንዳችን አብረን እናድር ነበር፣ አብረን እንኖር ነበር። አመን እንተዋወቃለን፣ አብረን እየዋለን እየተኘ ውስጤን አታውቅም ማለት ፈጣሪ ራርቶ እንደው አጋልጦ ቢሰጠኝ እንደው የጭንቅላትሽን የውስጥሽ የሚባል የምናስበውን ቢሰጠን አንድ ቀን አብረው ሰው የሆነው አይሆንም። ግን ፈጣሪ ግን ራርቶልን ከነ ውስጥ ትዕቢታችን፣ ከነ ውስጥ ተንኮላችን፣ ከነ ውስጥ ጥላቻችን፣ ከነ ውስጥ ክፋታችን ከምናስበው ጭካኔው ራርቶ ችሎናል። ስለዚህ አላህ ያንን ነገር ስን ምርጫ ከዚያ ያየናል ያቀናልና ባይራራልን ኖሮ እያንዳንዳችሁ ውስጣችሁን ፈትሹ ግቡና እኔ ምን ያህል ነኝ እውነት እሱ ባይራራልኝ ኖሮ እሱ ባያዝንልኝ ኖሮ እቺ ውስጤና የምኖራት ውስጤ እንዲህ ቢከፈት ሰው አጋልጦ ቢሰጠኝ እኖር ነበረ ወይ በሉ እና ራሳችሁን ጠየቁ። እና በጣም ሩሩ ነው የኔ ጌታ ፈጣሪ በጣም ሩሩ ነው። እና ራርቶልኝ ብቻ ሳይሆን እኛ ተገብቶን ሳይሆን የእሱ ርኅራኄ ነው። እኛ ባለን የውስጣችን ያለንበትን ሁኔታ አይደለም፣ የእሱ ርኅራኄ ነው ያቆመን እና እዝነቱም ልዩ ነው። ቃላት ያጥረኛል ብለው ብደጋግመው ያንስብኛልና አልሐምዱሊላህ አላህን አመሰግነዋለሁ፣ ፈጣሪን አመሰግነዋለሁ፣ ለሁሉ ነገር ላደረገልኝ ነገር አመሰግነዋለሁ፣ እናንተን ለሰጠኝ አመሰግነዋለሁ፣ ቤተሰብ ስላደረጋችሁኝ፣ ስለወደዳችሁኝ፣ ስለምትጠይቁኝ፣ ስለምንማር እንዲያው እባካችሁ ስለ አላህ በቃ ዝም ብላችሁ ስለ አላህ ቢወራ ብንማር ሌላ ሁሉ ትልከሽ በቃ ላይ ኢትስ ናቲንግ እኮ ላይክ ሊትራሊ ናቲንግ ኢትስ ናት ወርዝ ኢት እቺ ዳይም እንኳን ወርዝ አያደርግም። እና አልሐምዱሊላህ ዱዓ አድርጉልኝ። ስታደርጉም ደግሞ አላህ አጽናት። እዚሁ ጋር ይሄን ብርቅ የሆነብኝን ፍቅር የፈጣሪን ፍቅር ላይ ርኅራኄው እዝነቱ ለእኔ ብርቄ ነው። ፈጣሪን ማግኘቴ ለእኔ በጣም ብርቄ ነው። በጣም ብርቀኛ ነኝ። አሁን ላይ ያለሁበት ብርቅ ባሳያችሁ እኔ እንጃ። ባልተኛ ቀንም ሌሊትም እንዲሁ እያወራን ስለ አላህ እየተወሳን ላይ ብንኖር እንዲሁ በቃ እንቅልፌ አይኔ ጥቁር አይደለም አልኳችሁ። እንዲህ ቢንጠለጠል ቅር አይለኝም። በቃ እንዲህ ቢንጠለጠል